ፌደራል ፖሊስ አባላት እንዴት ዋላችሁ? እናንተ የመከላከያ ብዙ ስራዎች አብረን ስንሰራ ቆይተናል። ተገናኝተን ጸረ ሸኔ እንቅስቃሴ፣ ጸረ ጁንታ እንቅስቃሴ በስፋት ስንሰራ ነበር። በተለይ አዲስ አበባ ላይ ደግሞ ጸረ ጁንታ እንቅስቃሴ በመስራት የፌደራል ፖሊስ የስራ ድርሻ የአንበሳው የስራ ድርሻ ነው። ከፍተኛ ኢኮኖሚክ ሻጥር ነበረ፣ ከፍተኛ ስርገት ነበረ። ይሄ ሁሉ በማምከን አዲስ አበባ ሰላማዊ እንድትሆን የአፍሪካ ህብረት ስብሰባ እንዲካሄድበት ያደረጋችሁ ጀግኖች ናችሁ። በጣም እንወዳችኋለን። ሌላው ደግሞ የፌደራል ፖሊስ ዞርን ጎብኝተናል። በጎበኘነው ነገር በጣም ተደስተናል። የተደሰተው ለምንድን ነው? ፖሊስ ቶታሊ ሽፍት እያደረገ ነው። ፖሊስ ድሮ ዝግባ ተብሎ ትኩረት አይሰጠውም የነበረ ቴክኖሎጂ የሚባል አቅም የነበረ በሰው ኃይል ብቻ ነው ግዳጁን ሲወጣ የነበረ። ይሄን የሚቀይር የኮሙኒኬሽን ሲስተማችን የሚቀይር የቪዥዋል ዳይሬክት ቪዥዋል ቴክኖሎጂ የገባበት እና የከፍተኛ የሆነ ሪፎርም የተቋማት የስልጠና ማዕከላት ላይ ሁሉ ለውጥ የተደረገበት ነው። እኔ በቅርብ እንደማውቀው አደረጃጀቱ አሁን የመጣው በእውነቱ ኢትዮጵያን በከፍተኛ ደረጃ ከፍታ ቦታ ላይ የሚያስቀምጣት ነው። አደረጃጀቱ እንዲሳካ ማገዝ ፈልጋለሁ። በርቱ። ጥሩ መሪዎች አሁን አግኝታችኋል። ሞራላችሁም ከፍ እያለ መጥቷል። እዚህ ያየሁት ሞራል ጥሩ ነው። ገጽታችሁ እየተቀየረ ነው። የቀረ ነገር ካለም እየተቀየረ ይሄዳል። በተለይ ፖሊስ ሰራዊት ኑሮ ላይ ትኩረት እንዲደረግ መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ።